እኛ እኮ ነን የምናውቀው አይደል? በቃ ሌላ ሰው ስለተረጎመ አንተን በመጥፎ ስለ ልክ ነው። ሰው ባለባበሱ በምናምን ይገመታል። በእርግጥ ማለት ነው ማለት ይዘባቸው ምትሄድ እየመሰላቸው ሊሆን ይችላል። ስለዚህ ሊያስከፋህ አይገባም። ከዚህ በኋላ ራሱም ቪዲዮ እየቀረጸ ይመጣል ብዬ ማለት ሰዎች አመቻችለትና ኤዲት ምናምን ያስተምሩታል። ቻናሉን በስልኩ ካደረኩለት በቃ የተለያየ ቪዲዮ እንዲያሰሩት አደርጋለሁ ከልጆች አስተዋውቄው እና ይሄ ገንዘብ የራሴንም ጨምሬ ነው ስልክ ልገዛለት ነው ያሰብኩት። ስለዚህ ሰፖርት ማድረግ የምትፈልጉ ካላችሁ ደግሞ ራሱ ቻናሉ ስር የራሱን ሲም ካርድ አውጥቼ ቁጥሩን እለቅላችኋለሁ። መደወል ማናገር የምትፈልጉ ካላችሁ አናግሩት። የራሱ ቁጥር ከስር አደርግላችኋለሁ ኮሜንት ሴክሽን ላይ እና ይሄ ይመስላል ማለት ነው። ያው ስለሚቆይ ከት እናደርጋለን እዚህ ጋር እስከምንገናኝ ቻው ሰንብቱ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ? ደህና ናችሁ? የጠፋ ሰው የት ነው ጠፋችሁ አትሉም? ዛሬም የጎዳናው ልጅ የሰፈሬ ልጅ ጋር ነኝ ያለሁት። ሰብስክራይብ ስላደረጋችሁ ከልብ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ አሁንም አይለያችሁ። ዛሬም መጥቻለሁኝ ና ወደኔ ናማ እዚህ ጋር ና ዛሬ ስጦታ ይዤለት ነው የመጣሁት። ና ቁጭ በል። የት ነው የጠፋው? ከዚህ ጋር ለምን ነው የሄድከው? ያው ዝናቡ እዚህ ጋር እንትን ስለማይል ሁሉም ቦታ ነው ቦታ እየቀያየረ ዝናብ ስለዘነበ ነው። እሺ እንግዲህ ተመልካቾቼ ያው እሱን የማያውቀው የለም በእርግጥ ሰፈራችን ላይ እና አንዲት የሰፈራችን ልጅ አሜሪካን ነው የምትኖረው መቅደስ አወካች። ይሄንን እንግዲህ መቅድዬ ይሄንን 10,000 ብር አልብሽው ጫማ አርግለት ሁሉ ነገር አስደስችው ብላ ይሄን 10,000 ብር ልካለ ነው መቅደስ ከአሜሪካ ነው ወካታ መቅደስ የነማቦህት በኔ 10,000 ብር ልካለ ነው። እኔ ያው ብዙ ጊዜ በስራ ቢዚ ስለሆንኩኝ እቸገራለሁ ብዬ ናምጣ ብሩ ልታጥፋው ነው መስጠቷን ለመስጠት ነው። እሺ ልሰጣ አይደለም። ይሄንን 10,000 ብር ከአሜሪካን ተልኮለት ነው። የሰፈራችን ልጅ ናት። ልጅቷ አይታ በጣም ደንግጣ ነው አናግራ ይላከችልኝ። ከዛ በኋላ ደግሞ ይሄንን 15,000 ብር ይሄ የኔ ነው። እሺ የራሴ ብር ነው። ላበድርህ ነው። ዛሬ አይደለም የዛሬ አመት አይደለም ሲኖር ሲትረፈረፈ አስታውሰህ ትሰጠኛለህ። አንድ ላይ ስንት ይሆናል? 25,000 ብር ይሆናል። ይሄ ማለት ስልክ ልገዛልክ ነው ላንተ። ተች ስልክ ያስፈልጋል። ጓደኞችህ ይቀርጹሃል። ከዚህ በኋላ ወደ ሚዲያው ትገባለክ። ቪዲዮ ኤዲት ማድረግ አስተምርሃለሁኝ። ስለዚህ ልብሱን እና ጫማውን ከነብሩኬ ከምናምን ወስጄልሃለሁ። ይሄው ይሄንን ፏፏ ትልበታለሽ። ይሄ 2 ቅያሪ ጫማ ቲሸርት ይኸውልህ ምርጥ ጫማ ነው ሲወሰኩባቸው። ስለዚህ ይሄ ተጣጥበ ፏፏ ትልበታለህ። ይሄ ማለት ነው ታምርበታለህ። ይሄን ብር ግን 10,000 ብር የመቅዲ ነው። 15,000 ብሩ እኔ ስጦታ አይደለም የሰጠውክ። ይሄ ብድር ነው። አመት 2 አመት 3 አመት የፈጀው ፈጅቶ ሲኖር ሲተርፍ ለኔ ይሄን 15,000 ብር ትመልስልኛለህ። እሺ ስለዚህ አንድ ላይ 25,000 ብር ይሆናል። ይሄ ማለት አንድ ተች ስልክ ገዝቼ ዩቲዩብ ቻናል ይሄ ወደኔ እኔ ስልክ ውስጥ ያለው ቻናል ወደ አንተ አድርጌ ላስለምድ ነው ላስተምርህ ነው። ተስማማለህ? ኧረ በጣም እኔ አንቺ ካልሽኝ እኮ አልወጣም። አንቺ ባልሽኝ ነው የምሄደው። የምር ነው። እኔ በጣም ብዙ ነገር አድርገሽልኛል። ማርያም በጣም ነው የማመሰግነው። እኔ ያለው ስላረኩልህ ምናምን አይደለም እኮ እንዴት ነው የምወጣው? አንቺ ያሉ ነገር አድርገሽልኝ እኔ አንቺ ባልሽኝ እኔ አልወጣም። የትም አድርገ እንደዚሁን እንደፈለግሽ ብታረግኝ እኔ ካንቺ አልወጣም። እሺ እና ያው አመሰግናለሁ። ማንም ሰው እንደዚህ ያደርገኛል ብዬ ተስፋ አላደረኩም። ልበስበት አጊጥበት ብላ ነው የሰጠችን። በጣም ነው የማመሰግነው መግዲ። እና እኔ ማንም ሰው አልጠበኩም። ላይክ ሼር ሰብስክራይብም እያደረጋችኝ ስለሆነ በጣም አመሰግናለሁ። ኳስ ተጫዋች ትሆናለህ ብዬ ነበረ የገመትኩት። መጨረሻ ያው ነገሮች እንደዚህ በመሆን በጣም ነው ያዘንኩት ብለሃለች እያየች ስለሆነ። ያው በጣም ይቅርታ እኔ አጋጣሚዎች ነው እና የድሮ ማንነቴ በጣም አስቀያሚ ነበር። ያው ታውቃላችሁ ከቤተሰብ ጋር ከፋዘር ጋር አሪፍም አልነበርኩም እና ያለው ነገር እኔ በጣም ስሜታዊ ሆኜ ነው የምገልጸው
በሆነች ቀን በተረገመች ቀን ከፋዘር ጋር ተጣልቼ በንዴትና በትዕቢት ስለተሞላው ልብሴን ሳልይዝ ነው የወጣሁት። ማርያም ከቤት ልብሴን ሳልይዝ ነው ከቤት የወጣሁት እና የነበሩኝ ጓደኞቼ ብዙም ጓደኞቼ ስላልነበሩኝ እነሱን ማስቀየም በቃ ማስቸገርም ስላልፈለጉ አዲስ አበባ ስራ ሰርቼ ብቻ እዚህ ህይወት ውስጥ የገባሁት ፈልጌው አይደለም፣ አጋጣሚ ነው። በቃ ስራ ለመፈለግ ስወጣ ሰው ሁሉ እንደ ሌባ ያየኛል። አንዴ ደግሞ ወደ ኋላ ካየሽ ችግርሽን ነው የሚያዩት ሰው። እዚህ መጥቼ በገዛ ሀገሬ ኩሊ ራሱ ማርያምን ኩሊ ልሰራ እኛ እኮ ነን የምናጣ አይደል? በቃ ሌላ ሰው ስለተረጎመ አንተን በመጥፎ ልክ ነው። ሰው ባለባበሱ በምናምን ይገመታል። በእርግጥ ማለት ነው ማለት ይዘባቸው ምትሄድ እየመሰላቸው ሊሆን ይችላል። ስለዚህ ሊያስከፋህ አይገባም። በቃ አሁንም እኮ ሰርተህ እንድትበላ እያመቻቸው ልክ ነው አይደል? እኔ ከዚህ ጋር አንተን ለማንሳት እየታገልኩኝ ነው አይደለ? ካለህበት ህይወት እንድትወጣ የበኩሌን እያደረኩ ነው አይደለ? ስለዚህ አሁን ማልቀስ ምንም ዋጋ የለውም ብያለሁኝ። ደጋግሜ ነው የምነግርህ። አንተ ካልጠነከርክ እኔ አልጠነክርም። እኔ በብዙ ነገሮች ቢዚ የሆንኩ ሰው ነኝ። ስለዚህ አንተ መጠንከር አለብህ። እኔ የሰፈሬ ልጅ ሆነክ አብረን አድገን ከወንድሞቼ ጋር አድገ ተጫውተ ትምህርት ትንሽም ቢሆን ተምረ እንደዚህ ሆነ ሳይ ልቤ በጣም ስለተሰበረ ነው። ስለዚህ እኔ የበኩሌን አደርጋለሁ። አንተ ደግሞ እንደወጣት እርዳታ ለኔ ያስፈልገኛል። እርዳታ ምንድነው? ጠንክረ በርትተህ እንደሌሎቹ በመደበኛ ዩቲዩበር ሆነክ ትልቅ ደረጃ ደርሰ እኔን ማስመስገን ነው እንጂ ያለብህ ድጋሚ ልታሳፍረኝ አይደለም፣ ወይም ደግሞ እንዲሁ ልታለቅስ ወይም እንዲህ ባለበት ላገኛ አይደለም። ለዚህ በጣም አየሁት የድሮ ማንነቴ አሁን ትየው በአዲስ ነው ያስተምረዋል አይደል? ተምራ ያስተምራል። በጣም ሌላ ሰው ነው ያደረገኝ። እሺ እስቲ እዛ አስፈቅጃለሁ። ሻወር ሰዳናይት ልብሱን ልበስና ፀጉር ቤት እንገባለን። ታውቃላችሁ እንደዚህ ሆነው ፀጉር ቤት ራሱ ይዞ በገባ እሺ አይሉኝም። እኛ ጋር ትዝ ይለኛል እኔ ጋር ያለችው አለምዬን ፀጉር ቤት ይዣት ብዙ ፀጉር ቤት ይዣት ገብቼ እምቢ ስላሉኝ መጨረሻ እኔ ነኝ የገባሁባትና ትንሽ እንትን ካላላችሁ እሺ አይሉም። ሌላው ደግሞ መቅደስ ማለት የኔ ኩያ ናት። ሶ ዲቪ ደርዟት ነው አሜሪካን ሄደችው። ብዙ ጊዜ አንዳንድ ሰዎች የሰፈራችን ሰዎች የምናውቃቸውን በውስጥ እናወራለን። እንደዚህ እንዲወራላት የምትፈልግ አይነት ሴት አይደለችም፣ የሚዲያም ሰው አይደለችም። እና ብዙ ነገር ከጎኔ ነው የምትሆነው። የሆነ ነገር ማድረግ አስቤያለሁ። ቤተክርስቲያን እማሆዮች አሉ፣ ብርድ ልብስ ያስፈልጋቸዋል ስላት ወዲያው ቤተክርስቲያን ጥናጥን ያስፈልገዋል ይሄ ቤተክርስቲያን ስላት ወዲያው የሆነ መቋሚያ ከረቦ እንዲሁም የማሆይ ልብሶች የቄስ ልብስ የለም ካልኳት ወዲያው ነው እንትን የምትልልኝና በጣም ለአካባቢያችን ወይም ለኛ በጣም ሰፖርተር ናት። እንዲሁም ያው ከዚህ በፊት ያው ተናግረው ላያውቁ ይችላሉ። ዋይፋው ላትሞላላቸው ነበረ ለወንድሞቼ ወይም ለቡታጀራ ዩቲዩበሮች አይዟችሁ በርቱ ያለች ከጎናቸው የነበረች ልጅ ናት። እና በዚህ አጋጣሚ እኔ ማርያምን ባለሽበት ሰላምሽ ይብዛ፣ እግዚአብሔር ይስጥልን ስለምታደርጊው ነገር በሙሉ በጣም ነው ማመሰግነው፣ ከልብ የመነጨ ማለት ነው። መድኃኒዓለምን እኔ ታውቂኛለሽ ያው ጓደኛሽ እኔ ግን መቼ ነው ሰፖርት እና አሜሪካን በሙሉ የያዘው ያንቺውን የኔ ወድ ማርያምን እኔ በጣም ነው በቃ ማለት አላቅም። እኔ ቃላት ያንሰኛል። የሆነ ነገር አይተሽ ቶሎ እንትን ሐሳብ የምታመጪው ነገር ለኔ ራሱ ይገርመኛል። የሆነ ሐሳብ ሳመጣ ወዲያው ነው በቃ እንትን የምትለው የሆነ ነገር እንኳን አይታ አታልፍምና በጣም ነው የምናመሰግነው የኔ ወድ። ሰላምሽ ይብዛ። መተሽ ደግሞ የምናመሰግንሽ ያድርገን፣ ለምስጋና ያብቃን፣ ብድር መላሽ ያድርገን እና ይሄ ይመስላል ማለት ነው። ከትናረጋዋለን ልብሱን ቀያይሮ እስኪመጣ፣ ምክንያቱም ፀጉር ቤት ወስደዋለሁኝ ብዬ አስቤያለሁኝ። ያው ከዚህ በኋላ ራሱም ቪዲዮ እየቀረጸ ይመጣል ብዬ ማለት ሰዎች አመቻችለትና ኤዲት ምናምን ያስተምሩታል። ቻናሉን በስልኩ ካደረኩለት በቃ የተለያየ ቪዲዮ እንዲያሰሩት አደርጋለሁኝ ከልጆች አስተዋውቄው እና ይሄ ገንዘብ የራሴንም ጨምሬ ነው። ስልክ ልገዛለት ነው ያሰብኩት።
ስለዚህ ሰፖርት ማድረግ የምትፈልጉ ካላችሁ ደግሞ ራሱ ቻናሉ ስር የራሱን ሲም ካርድ አውጥቼ ቁጥሩን እለቅላችኋለሁ። መደወል ማናገር የምትፈልጉ ካላችሁ አናግሩት። የራሱ ቁጥር ከስር አድርግላችኋለሁ ኮሜንት ሴክሽን ላይ እና ይሄ ይመስላል ማለት ነው። ያው ስለሚቆይ ከት እናደርጋለን እዚህ ጋር እስከምንገናኝ ቻው ሰንብቱ።